እንደሌለው አረጋችሁ እናት እንደሌለ ኧረ ማሚ ነገር ወደና ብላሽወር ወይኔ ማሚ ኧረ ተይ ኳስ ብለህ ትወጣለህ እዚህ አመድህ ነው እማ ምንድነው አመድህ ቡና ቆይ አንተ ደግሞ ጀርባህን እኔ ነኝ ማሸቆይ ገላው ይተጣው ገላው ወይኔ መጣች ቡናው ሳይፈላ እናንተ ናችሁ እንዴ? ምን ጭስ ትለኛለህ? ተጫሺ ሰራተኛ ሄደች። ሰራተኛ እኔ ሰራተኛ ባለቤትስ ይኸውልህ ባለቤቴ ስራ ነው ያለችው። ትንሽ ደወለችና ራስ ምታት ነገር ይዞኛል። ቡና አፍልተህ ተጠብቀኝ። ቡና አፍልቼ እየጠበኳት ነው። ትመጣለች፣ ቡናዋን ጠጣለች፣ እረፍት ታደርጋለች። ያዝ እስኪ ሰላምታውን ቀሚሱማ የሰራተኛው አለ የእሷን ቢጃማ አድርጌ ቀጣይ እንግዲህ በቀሚስ ነው የምንገናኘው። አየህ ደግሞ ዝምት በልጥን ሴት አታግባ እንደዚህ አስቀመጠችው። አሁንማ ተቀመጥኩ። አሁን እቴጌ ሲጠሩ አቤት ነው ሲልኩ ወዴት ነው በቃ እንደዛ ምንም ማድረግ አልችልም። እንደውም አሁን ትመጣና ታርፋለች። ከዛ በኋላ እኔ ትናንትና እጣጣልን ልክ ስንጥል እኔ ምን ቢደርሰኝ ጥሩ ነው አብሲ ትመጣል። አብሲቴን ጥላለሁ፣ ምጣዴን አሟሻለሁ፣ እንጀራዬን ጋግሬ ትኩስ ነገሮች ሽሮ፣ ድንች ወጥ ምናምን ጎን ለጎን ሰርቼ አበላታለሁ። ስትነቃ ምን ላድርግ? ምን ነገር ጣላችሁ? እኛማ ዲሲቪ ኳስ እናያለን ብለን ያለ መስሎን ነበር። እኔማ ነበር ዲሲቪ ኳስ እንድናይ ነው። አይ አሁን እኮ ምን እሷ ትመጣ የለ ልክ ከእንቅልፏ ስነቃ አብረን አክስቴ ጉልሰረንን፣ ፋጥማ ጉል፣ ወንድሜ ኦማር፣ አጎቴ ዱንዳር እነሱን ነው የምናየው። አዎ ከመጣች ይደብራታል። ተመታበላሹ ስለሚመስላት እባካችሁ እንዳናበላሽ ምንድነው የሙልጌታ እናት ሻቹ እኮ ሊነክሰኝ ነበር። ቀድሜ ነከስኩት። እንደ ልጆች የሆነ ውሻ በእናታችሁ። አንድ ሴትዮ ግን እንዴት ነው አላበዙትም እንዴ? ምን ነው ባልቼ እንዴ እድር ላይ በስነ ስርዓት ቀብር እንኳን አይገኙም እንዴ? የእድሩን ብር በስነ ስርዓት መታችሁ እንኳን አትከፍሉ። ለልጁ አይልኩም እንዴ? ጉልበቱ ከየት ይምጣ ላይ ድረስ እኮ ጉልበት ይላሉ እንዴ? ጉልበት ሆነ ብርበት ይስታ ማለት ማህበራዊ ኑሮ እንዴት ነው የሚኖሩ? ሽሮ ተዋጡ በርበሬ ተዋጡ ነው። እናንተም አንዳንዴ ያለፍ በሉ እንግዲህ በርበሬ ውስጥ ባሉ ተልባ ነው የምታመጡት። በስነ ስርዓት እድሩን አከፍሉ። አሁን ቤታችሁ ድረስ መጥቼ እዚህ ልቀበል እድሩን አላበዙት። ኧረ እኔ እኮ እንደው እስከ ቅጣታውን አንተ መታወቂያዎትና 50 ብር አንተ ቶሎ በለው። አንተ ደግሞ መታወቂያ ከመቼ ወዲህ ነው ለእድር ክፍያ? ቶሎ በለው። ሌላ ነገር ያውሩ። መታወቂያ ከመቼ የእድሩ መሪ እንደሆነ አንተ መታወቂያዎትና ብር ነው። ወደ ስሙ ማን ነው? ማን ጠግቦሽ? የሙኒና ማን ጠግቦሽ? መሆነ ለሁሉም ይሰጣሉ ማለት ነው። ይደንተ አንተ ባልቻ የምትሮጥ ሰውዬ ለማንኛውም ይክፈል። ያው መጣለህ እዚሁ ነገረው እንዴ ቁጭ ብላ ስራንጅ ባል ምንድነው ጉንጭ ሙለት ባይ ባይከፈልስ ባይቀስ ብሎ ይደርሳል። 50 ብራችሁ ስትቆጣ ነበር እንዴ? ነገረው ነገ ይደርሳል እያልኩ ነው። ቀስ ብለሽ ክፈይ እያልኩ ነው። ሙዲው አንተ አረቂው መሽ ከፈልክ የኔ አይደለም እንጨት የሚፈለጥ ምናምን ስለሌለው አንድ በትበት እያልኩ በል ማዘርና ታስቸግረት። እሺ ቀስ ብለሽ ይከፍታል። አይከፈሉ ሲፈልጉ እኔ እከፍላለሁ። ሙት ይከፍላለሁ። አሬ መታወቂያ ናምጥሽ ይኸውልሽ ጠሎብኝ ጉዞ ምናምን ወዳለሁ። በጣም አድናቂ ነኝ የጉዞ። እኔ ራሱ በጣም ነው የሚመቸኝ፣ ግን በአየር ምናምን ጉዞ መሄድ አይመቸኝ እና እንዴ በመርከብ ቅያስ ናይስ። እኔ አሁን ባለፈው ሚሚ ይደበድባሉ፣ በወዲ ይደበድባል። አስወርኳቸውና 6 ናቸው፣ 2 ወንድ 2 ሴት ገረፍኳቸው። ሞተሩን አስጠፍተህ አታስገፋቸውም ነበር? እኔ ራሱ አልወድም እንደዚህ ሲደበድብ መኪና ለማበላሽ በጣም መጥፎ ነው። የሆነ ጊዜ ሹፌር እኮ ነው እሺ በቀኝ እየነዳ በግራ ይደበድባል። በቀኝ እየነዳ እሷ በጣም አፍልታለች። በጣም አወኳት እሷ ብዙ ጊዜ አንድና አንድ ነገር ተነግሯታል። ምንም ደደብ ሰው እንደዚህ ይሆናል። በዚህ ልክ ምን ገገማ ጅልጥ ፋራ እነሱን ተዋቸው። ምንም የጉዞ ልምድ የላቸውም። ማለዳ ቱር ኤንድ ትራቭል ያዘጋጀውን ጉዞ ሰምታል? አልሰማሁም። ይኸውልህ ጉዞውም የሚሆነው ከጥቅምት 16 እስከ 17 በደሆሎጂ አዋሽ ፓርክ ነው። በግሩፕ ለሚመጡ የ5% ዲስካውንት እና የተለያዩ ዋናዎች የካምፋየር ምሽት እዚህ ቪዲዮ ላይ ኮሜንት ጽፋችሁ ምንም ላይክ ላላገኘ ለአንድ ሰው ፍሪ ቲኬት አዘጋጅተናል። የ2 ቀን ውሎና የ1 ቀን አዳር ከነ ሙሉ መስተንግዶ ጋር እስከ ዓርብ ለሚመዘገቡ 5 ሰዎች የ5% ዲስካውንት አዘጋጅተዋል። ጉዞ ላይ እኛም ስለምንገኝ አብረን ዘና ፈታ እንላለን። ይመቻችሁ። ለበለጠ መረጃ በዚህ ስልክ ደውሉ። ወጣቶች
ምንድነው? በመሀል ሰንጥቀ ነው እንደምታልፈን። ይቅርታ አልኳችሁ አይደል? ካሜራ አስቆመ ሰንጥቀ ታልፋለህ። ትሄዳላችሁ። ይሄ የኢትዮጵያ ባህል ይገልጿል። ይዣችሁ ሄዳለሁ እኮ ይዣችሁ ሄዳለሁ። እምቢ አለቻት። ይኸውልህ አንተ አልገባህም። የሴት ሳይኮሎጂ አልገባህም። ሴቶች እምቢ ሲሉ እሺ ይገርሙ ነው። እሺ ካሉ ችግር፣ እሺ ካሉ በቃ ባንድ እሺ ካሉ ይሻላሉ ማለት ተባለ። አው ተቃራሪ አትይዛቸው። የማይጨበጡ ናቸው እነሱ፣ የማይያዙ ነው ፍጥረቶች ናቸው። እምቢ ካለች እሺ እያለች ነው። የምር ብላ ነበር። እሺ ብላኝ ነው ተቻለጣው። እሺ እያለች ነው። አልገባም። እነሱ እንደዚህ ነው ያፍራሉ። አባቴ ገፋ የኔ አባት መጣው በቃ ወንድሜ ገልጭጬ መጣው። ይሄን ቆንጆ እንዴ አንተ ምን ሆነህ ነው? ረፍ እንጂ ወደዛ እንጂ ለሳምሽ እምቢ አሎ እምቢ አለች እኮ። እምቢ አባቴ አብዱላህ ማለት እኮ ነው። ፍጠን እሺ አልሽኝ አይደል? ዛሬ ተረኛ ነፊ ማን ነው? እኔ ነኝ የምነፋው። እኔ እስከ ዛሬ አልነፋውም። ሳልነፋ ልሞት ነው። ሁሌ ነው የሚነፋው። ሲነፋ ደግሞ ትንፋሽ የለውም፣ ወገቡም አይሰራም። ትንፋሽ ወገብ ጋር አይደል እግር ጋር ነው የሚያስመጣው። እግር ጋር ነው በየቤቱ እየገባ ይነፋል። እነሱ ፈቅዶ ላስነፉኝ እሱ ያገባዋል። አውራለሁ ያየሁትን መናገር እችላለሁ። እኔም መንፋት ያምረኛል። ተብላችሁ አንዴ ተላከችሁት። እሱ በእኔ ቀናል። ሁሌ በየቤቱ ስገባ ተዚህ ላይ ባለፈው የጋሻምባቸው ልጅ ሞተ ጊዜ በስካባተር ተገጭቶ በስካባተር አይደለም በዶዘር አውቃለሁ። እኔም በዶዘር የሞተ ጊዜ ንፋ ተባለ የተሰጡት። ይሄን አስቀመጠውና ጥሩምባውን ትቶ እንደሱ አይደለም የነፋሁት። እና እኔ ሰው ነው ጥሩምባ እኮ ነው ነፉት። የኤክስ ፋዘር ስለነበሩ ምንድን አምጣ ጥሩምባ። ዛሬ ጥሩምባ አይደለም በጥሩምባ አይደለም ነፉት። እሺ በጮት ለመጫው 1 2 3 አይቱ ያንተ እንትን ጉሮሮ ተሰንጥቋል። እንካነፋ ለዛሬ ቴንኪው ሳልነፋ ትሞታለህ። ስማኝ አንተ ደግሞ ገንዘብ ነው እዚህ ና ድንኳን ምናምን ይዘናሽ ወንበር ምናምን ይዘህ ትመጣለህ። አፋር ሁሴን ሁሬ ጉዞ ጀምራለሁ የሙስሊም ሀገር ጎብኝቼ እመጣለሁ። አፋር ይባሉ የግድናይ ወሰቄ አቡልባ ሊሳይቱናይ እግር መንገዱን አስፋለ ጎብኝቶ አለም ዘመን አይዳ ሰምታደግ ይጀማ What the hell? የስንት ዓመት ክራሽን ስፈራና ስተባ ቆይቼ ዛሬ ያገኘኋት እና ነይ በቃ ታጥቤ ልምጣ። አይ ደርሰሽ ነኝ። ሰው እንዴት መታጠብ ያምርበታል እንዴ! በሳሙና ታጠብ እንጂ። አረ ከበላው በኋላ ይደርሳል። አይ በጣም አሪፍ ጊዜ ነበር ያሳለፍነው። ስላገኘሁህ ደስ ብሎኛል። እንዴ አንተ ያመሃል እንዴ? አንተን እኮ ነው እንዴ እየሰማኸኝ ነው ወይ? በሳሙና ታጠብ እንጂ እዴ ታጠበው። ያንን ፍዳ ከማ እጄን ብታጠብስ አልኩና የፈጠነ ታጠብኩ። ውስጥ ከገባን በኋላ ደግሞ ስለ ቡቹ ነገረችኝ። ቡቹ እንግዲህ በላይፍ ቦይ ተዘጋጅቶ የቀረበላችሁ ኤአይ ሲሆን ለበርካታ ዓመታት ከጤና ጥበቃ ሚኒስቴር ጋር በመተባበር ሲካሄድ የነበረውን የእጅ መታጠብ ቀን በዚህም ዓመት ልጆችን እያስተማረ ለማስቀጠል የተሰራ ኤአይ ነው። በውስጡ ጌም ነሽ፣ ከለሪንግ ነሽ፣ ሶንግ ነሽ፣ ብቻ ምን አለፋችሁ ፈታ እያደረጉ የሚያስተምሩ ነገሮችን አካቶላችኋል። በዚህ ኪዋር ኮድ ታገኙታላችሁ። ይሜ Hello. Hola, Carlos. Hello.
ولا كانوا الو ولا كانوا الو ولا كانوا الو ولا كانوا الو no 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 ቤዛ ለእናትሽ አንተማ አየሁልህ እንደዚህ አትሄዱ። እንደዚህ ከላችሁ ኮንታክት ይገባላችሁ። እንደዚህ እንደ ኮንታክት ይሄ ኮንታክት ምን አለ እንደዚህ ወንድም እንዲህ ከኔ ምን አተነው ከኔ ምን ጎዶነው አይነ ታዲያ ሌላ ሚያየው መንገድ ያሳኘው መንገድ ያሳኘው ምንድነው እኮ ነው የምላችሁ እናንተ ምንድነው ምን ሆነሽ ነው የምታለቅሽው ምን ሆነሽ ነው የምታለቅሽው ተናገሪ እኮ ነው የምልሽ አንቺ ማን ነው እኮ ማን ነው እሱ አላወቅሽም ቆሻሾች መቼም ወንዶቹ ናቸው አይደለ ቆሻሻ አሳያችኋለሁ አውጣውን ተናገሩ እኮ ነው የምለው ከኋላውን በል ተናገሩ ማን ነው የቱ እጁ ላይ ላስቲክ ነው ብትከለ ናውጣ አንተ ደግሞ ናውጣ ዝበል እና እጅ ላይ ያስቆም ምንድነው አንገደፊ ሀገር አጥፊ ያሉ ናውጣ ቆሻሻ ናውጣ በመጀመሪያ ዝጊ ስቱፒድ ሽቴድ ሲጀመር ምን ልታደርጊ አጠገቡ ወደቅሽ አጋጣሚ say what አጋጣሚ ከመጌን አስረዳት ከዚህ በኋላ አጠገቡ ትደርሽና እንደዚህ አድርጌ አጣፋሻለሁ ሊሊ ያምሻል እሷን ስለነካውብህ አንጨረጨረህ oh my god don't touch me እንዳትዋረድ ትነካኝና ዋይ ብዬ ጮኬ የሰው መሳቂያ መሳለቂያ አደርግሃለሁ ሊሊ ፕሊዝ
ሄሎ አንተ ሌባ ሽማግሌ ባሻ ስማ፣ በሬውን ከሌባ ላይ ነው እንደገዛችሁት? ይኸው ሐሙስ ዕለት የሮጥኩኝ እሑድ ነው የቆምኩት። እየተሯሯጥኩ ነው። አራት አካብድ በእናትህ ሌቦች መርዝ ያርግባቸው የኔ ገንዘብ። በጉን ድጋሚ ገጣጥመህ እንድትሰራው ነው እንዴ? ምንድን ነው? አንተማ ከንፈር ብታገኝ እንዴት እንደምመጣው አሰብኩት። ኧረ አባዬ ወገቤን ስላመመኝ እኮ ነው። የመስቀል ወፍና ባሽዬ ሆናችሁ በአመት አንድ ጊዜ ትላላችሁ። ባሽዬ አቺ ቦቼ አንጉስቲችን አልጠጥ። አይ ሆዴን ትንሽ መድኃኒት ናት። አሁን ነው አስቀድቻት የመጣሁት። ያዙ ባሺ። አንቺ ምንድን ነው ያዝከው ደግሞ? እቺ ባሽዬ እውነትና ውሸት መለያ ማሽን ናት። ኧረ እባክህ ከየት መጣች? መንጮ የተሰራች እዛ ቅያሷ ጋር። ኧረ ባሽዬ ዳድ ነው ከአሜሪካ የላከልኝ። ማን ነው ዳድ? ደግሞ ዳድ የሚባል ጓደኛ ያዝክ? ኧረ ባሽዬ አባቴ ነው ልሰክስበት። ኧረ ጨዋታው ከአንቺ ይጀምር። የውስጥ ሱሪ አድርጋል እንዴ? አድርጌያለሁ ዛሬ። ውሸት አላረገም። ቦቼ ዛሬም በባዶ። ኧረ ባሽዬ ይቅርብኝ፣ ይለምድብኛል። ሱስ አረከው እንዴ? እንደ አህያ መሬት ሲነካለ የዛኔ ታወራዋለህ። ና ቁጭ በል ሻው። እስቲ ኑ አብረን እንጨት እስቲ። ና የት አባ ና ቁጭ። ሰርቃችሁ ታውቃላችሁ? ቀለል ካለው እስቲ እንጀምር። እኔ አላውቅም ባሽዬ። አረ በፍጹም በወልድ ስርቆት። አረ በስመ አብ እኔ አላውቅም። ሶስቱም ውሸት ነው። ቴክኖሎጂ ልታመልጡ አትችሉም። እስቲ አብራራው። ባለፈው እዛ ቅያሷ ላይ ሃንግ ያዝኖት እኛ እኮ ነው ባሽዬ። ከዛ በጫማ ጥፊ ሶስታችሁን የጣልኳችሁ። ጫማ ጥፊ ደርሶኛል። ሊሊሹ ያመጣችሁ ነጩን ጫማ እኔ ነኝ የሰራው። ሊሊሹ ያመጣችሁ አቅፌው የምተኛው ያ ነጩ ጫማ። ሁለተኛ ጥያቄ እንዴት ነው ከሴት ጋር ግንኙነት ምናምን ተፈጥሮ ያውቃል? ባሽዬ እኔ ያውቃለሁ። የኔ ጀግና ቦቼ። እሺ አንተስ? እኔ ክብሬን ለማንም አሳልፌ አልሰጥም። አይ ትምህርቴን ልማርበት። እሺ አንተስ? አረ አላውቅም አባዬ አላውቅም። ያንተ ቶቶቶ አውቃለሁ። አይነ ጥላ ነው ያንተ ቶቶቶ። አንተ አውቃለሁ። እስቲ እንስማው። ሁለቱ እውነት ነው። የቦቼና የዘ እውነት ነው፣ ያንተ ውሸት ነው። እስቲ ማብራሪያ። በላይ ከቻ ሲወጣ ሚስቱ ጋር የሚገባው እሱ ነው። እናንተ የኔ ልጆች ልትሆኑ አትችሉ። የኔ ልጆች አይደላችሁም። እውነት ነው እንዴ ባሽዬ? ልጆቹ አይደሉም። የኔ ልጆች አይደሉም። የኔ ልጆች እግዚአብሔር የምን ይሳናል? አንተ ይሩጣ ውጣ። ውሾች ውጣ። ፎቶ አባዬ